ታሪኩ የሚጀምረው ዛሬ አይደለም፣ ከ47 ዓመታት በፊት ነው። የዓለማችን እጅግ ሀያል የደህንነት ተቋም ሲአይኤ በአንድ ትልቅ አዙሪት ውስጥ ወደቀ። አሜሪካ በወቅቱ በመካከለኛው ምስራቅ የነበራትን እጅግ ታማኝና ስትራቴጂካዊ አጋር የኢራኑን ሻህ መሐመድ ሬዛ ፓህላቪን የስልጣን ወንበር በአይኗ እያየች አጣች። ሲአይኤ ግን አንድ ትልቅ ስህተት ሰርቶ ነበር። ወደ ስልጣን እየመጣ ያለው አያቶላ ኻሜኒ ማን እንደሆነ አላወቀም ነበር። የኢራን ምስጢራዊ የስለላ ድርጅት ሳባክ ለአሜሪካ ደጋግሞ አስጠንቅቆ ነበር። ከዚህ አብዮተኛ ጀርባ የሶቪየት ህብረት ኬጂቢ እና አክራሪ የእስልምና ኃይሎች እጅ አለበት አላቸው። ሲአይኤ ግን ንቆተው። ውጤቱ ምን ሆነ? በመካከለኛው ምስራቅ ታይቶ የማይታወቅ የአክራሪ እስላማዊ ቴሮሪዝምን ጉዳይ ፈነዳ። ሻህ ከመሞታቸው በፊት በጻፉት ማስታወሻ ላይ ሲአይኤ በጀርባ የወጋኝ አሉ። አሜሪካ የምትደራደረው ከኢራን ዲፕሎማሲያዊ ገጽታ ወይም ከውጭ ጉዳይ ሚኒስትሯ ጋር ነው። ግን እውነታው ምን እንደሆነ ያውቃሉ? ያ የኢራን መንግስት የተባለው አካል ባዶ ካርቶን ነው። እውነተኛው የቴሄራን የስልጣን ማዕከል ሌላ ቦታ ነው። ዋሽንግተን እያታለለችን ነው ወይስ ራሷ እየተታለለች? አሁን ወደ 2026 ታሪክ እናምራ። በዋሽንግተንና በቴሄራን መካከል ያለው ዲፕሎማሲ ሙሉ በሙሉ ተዘግቷል። ፕሬዚደንት ዶናልድ ትራምፕ ከሲአይኤ ዳይሬክተር ከመከላከያ ሚኒስትሩና ከምክትል ፕሬዚዳንታቸው ጋር አስቸኳይ ስብሰባ ተቀመጡ። አጀንዳው በኢራን ላይ የመጨረሻውና ወሳኙ ወታደራዊ እርምጃ መውሰድ የሚል ነው። ኳታርና ፓኪስታን ጦርነቱን ለማስቆም የመጨረሻ ደቂቃ ጥረት ቢያደርጉም አልተሳካም። ሲአይኤ ከእስራኤሉ ሞሳድ ጋር በመሆን አዲሱን መካከለኛው ምስራቅ የመፍጠር ዘመቻውን በይፋ ጀመረ። ከ2001 ጀምሮ ሲአይኤ እንቅፋቶቹን አንድ ባንድ አስወግዷል። ኢማድ ሙግኒያ በ2008፣ ኦሳማ ቢንላደን በ2011፣ ቃሲም ስሎማኒ በ2020 እና አሁን በ2026 የኢራን የበላይ መሪ አሊ ሐማኒ ከመድረኩ ተወገዱ። ይሁን እንጂ መላው ዓለም የጠበቀው ነገር አልሆነም። ሐማኒ ሲወገዱ የኢራን ስርዓት እንጦሮጦስ ይወርዳል ተብሎ ተገምቶ ነበር። ግን ስርዓቱ አልፈረሰም። ለምን? ምክንያቱም ዋሽንግተን የኢራንን አገዛዝ የመቀየር እውነተኛ ፍላጎት ኖሯት አያውቅም። ነገር ግን ከጀርባ የተፈጠረው አዲስ አስደንጋጭ እውነት አለ። የአሜሪካና የእስራኤል ጥቃት በኢራን ውስጥ አንድ አደገኛ ወታደራዊ ጁንታ እንዲወለድ መንገድ ጠረገ። እዚህ ጋር ነው ትልቁ ምስጢር የሚገለጠው። የኢራን እስላማዊ አብዮታዊ ጠባቂ ጦር። በሚገርም ሁኔታ በዚህ ድርጅት ስም ውስጥ ኢራን የሚል ቃል የለም። ይህ ሰራዊት የተመሰረተው በያሲር አራፋት የፍልስጤም ካምፖች ውስጥ በሰለጠኑ የሐመኒ ታማኞች ነው። ዛሬ የኢራን አብዮታዊ ዘብ ወታደራዊ ኃይል ብቻ አይደለም። እሱ የቢሊዮን ዶላር የኢኮኖሚ ኢምፓየር ነው። ምስጢራዊ የስለላ ድርጅት ነው። በመካከለኛው ምስራቅ የሽብር መረቦችን የሚዘረጋው እርሱ ነው። ባለፉት ወራት በተካሄደው ጦርነት አሜሪካ አንድ ነገር ተረዳች። ኢራን ሀገር ሳትሆን አገር የመሰለች ወታደራዊ ሰፈር ናት። ሐማኒ ሲሞቱ የኢራን ስርወ መንግስት ለ1400 ዓመታት በእስልምና ሂልፋዎች ታሪክ ውስጥ የታየው የሹመት ቀውስ ውስጥ ገባ። የኢራን አብዮታዊ ዘብ ምን አደረገ መሰላችሁ? የስርዓቱን መፍረስ ለመከላከል ሲሉ የሐማኒ ልጅ ሙጅታባ ሐማኒ በህይወት አለ የሚል የካርቶን ምስል እያሳዩ ህዝቡን አታለሉ። ከጀርባ ግን የፋይናንስ መዋቅሩን፣ የጦር ዞንና የሀገሪቱን ስልጣን ሙሉ በሙሉ በቁጥጥራቸው ስር አዋሉት። አብዮታዊ ዘብ ካሁን በኋላ መንግስትን አይጠብቅም። እሱ ራሱ መንግስት ሆኗል። አሁን ሲአይኤ ይህን እውነታ ጠንቅቆ ያውቃል። ነገር ግን በዋሽንግተን ያሉ ፖለቲከኞች አሁንም የዲፕሎማሲ ቲያትር መስራት ይፈልጋሉ። አሜሪካ በፓኪስታን ውስጥ ከኢራን ዲፕሎማቶች ጋር ትደራደራለች። እነዚያ ዲፕሎማቶች ግን በሲአይኤ የክትትል ዝርዝር ውስጥ ያሉ የአብዮታዊ ዘብ አባላት ናቸው። አሜሪካ የምትደራደረው ስልጣን ከሌላቸው አሻንጉሊቶች ጋር ነው። እውነተኛው የስልጣን ባለቤቶችን እንደ አህመድ ባሂድ ያሉትን ግን ችላ ትላለች። አሜሪካ የኢራን እስላማዊ ሪፐብሊክ እንዲኖር እንደምትፈራ ሁሉ እንዲፈርስም ትፈራለች። ዋሽንግተን የኢራን መፈራረስ በመካከለኛው ምስራቅና በፋርስ ባህረ ሰላጤ ላይ የሚያመጣውን ትርምስ ስለምትፈራ በስትራቴጂካዊ ሽባነት ውስጥ ትገኛለች። በዚህ ሁሉ መሃል ግን የተረሳ ትልቅ አካል አለ፣ የኢራን ህዝብና የእሱ ነጻነት። ታዲያ ዋናው ጥያቄ አሜሪካ የኢራንን የኒውክሌር መርሃ ግብር ማቆም ትችላለች ወይ የሚለው አይደለም። ዋናው ጥያቄ ዋሽንግተን የምትደራደረው መንግስት የሌለውንና ሀገሪቱን የማይገዛውን ባዶ ህንፃ መሆኑን አምና ለመቀበል ዝግጁ ናት ወይ የሚለው ነው። የሲአይኤ ታላቁ ምስጢር ወጥቷል። የቴሄራን እውነተኛው የስልጣን ማዕከል ጭንብሉን አውልቋል። ዓለም እስካሁን ካያቸው እጅግ አስገራሚና ምስጢራዊ የደህንነት ድራማዎች መካከል አንዱ ዛሬ በመካከለኛው ምስራቅ ምድር እየተከናወነ ነው። የአሜሪካ የስለላ ድርጅቶች ለዓለም አቀፍ መገናኛ ብዙሃን የፈሰሱት አዲስ መረጃ መላውን ዋሽንግተን
ዋሽንግተንና ቴሄራንን አናውጧል። አዲሱ የኢራን የበላይ መሪ አያቶላህ ሙጅታባ ኻሜኒ የት እንዳሉ የሚያውቅ አንድም ሰው የለም። የራሱ የኢራን መንግስት ከፍተኛ ባለስልጣናት እንኳን መሪያቸው የትኛው ምድር ቤት ውስጥ እንደተሸሸገ አያውቁም። የአሜሪካ የስለላ ምንጮች ለሲቢኤስ እንደገለጹት ከሆነ ሙጅታባ ኻሜኒ ከውጭ ዓለም ጋር የሚገናኙበት ብቸኛው መንገድ ላብሬንዝ ወይም ማለቂያ የሌለው የተወሳሰበው የወረቀት መልእክተኞች ሰንሰለት ነው። ምንም አይነት ስልክ የለም፣ ምንም አይነት ኢንተርኔት የለም፣ ምንም አይነት ዲጂታል አሻራም የለም። በአሜሪካና በኢራን መካከል የሚደረገው ድርድር ለምን እንደዘገየ ያውቃሉ? ምክንያቱም ዋሽንግተን ለኢራን የምታቀርበው እያንዳንዱ የሰላም ሀሳብ መሪው ጋር ደርሶ መልስ እስኪያገኝ ድረስ ቀናትን ወይም ሳምንታትን ይፈጃል። መልሱ ሲመጣ ደግሞ ጊዜ ያለፈበት ሆኖ ይገኛል። በአሜሪካ በኩል ያሉ ዲፕሎማቶች መሪው በሀሳቡ ተስማምቷል ይላሉ። ከጥቂት ሰዓታት በኋላ ግን አይ ገና የመጨረሻውን ነጥብ እየጠበቅን ነው ይላሉ። ይህ የሆነበት ምክንያት የቴሄራን የስልጣን መዋቅር በምስጢራዊ መልእክተኞች መረብ ውስጥ ስለታሰረ ነው። ግን ይህ መሪ ለምን እንዲህ በከፍተኛ ሁኔታ ተሸሸገ? ከጀርባው ያለው አስፈሪ እውነታ ምንድን ነው? እውነታውን ለመረዳት ወደኋላ መመለስ አለብን። የካቲት 28 ቀን 2026 አሜሪካና እስራኤል በጋራ በመሆን በቴሄራን ላይ ታይቶ የማይታወቅ እጅግ አስፈሪ የአየር ላይ ጥቃት ሰነዘሩ። ይህ ዘመቻ በኮድ ስሙ ሮሪንግ ላየን የአንበሳው ግሳጼ ወይም ኤፒክ ፉሪ ታላቁ ቁጣ በመባል ይታወቃል። በዚያች አስፈሪ ምሽት ነበር የቀድሞው የኢራን መሪ አሊ ኻሜኒ የተገደሉት። ነገር ግን በዚያው ጥቃት የኦፕሬሽኑ ዋነኛ ኢላማ የነበረው ልጁ ሙጅታባ ኻሜኒም አብሮ ነበር። የሮይተርስ የውስጥ ምንጮች እንዳረጋገጡት ሙጅታባ በዚያ ፍንዳታ ወቅት በፊቱና በእግሩ ላይ እጅግ ከባድ የሆነ የመቁሰል አደጋ ደርሶበታል። ከዚያን ጊዜ ጀምሮ ነው ይህ መሪ ሕይወቱን ለማዳን ሲል ሙሉ በሙሉ ከምድረ ገጽ የጠፋው። የአሜሪካ የስለላ ባለስልጣናት የኢራንን ከፍተኛ አመራሮች ሁኔታ ሲገልጡ ልክ የቴሌቪዥን ኮሜዲ ድራማ ወይም ሲትኮም እንደማየት ነው ብለዋል። ለምን መሰላችሁ? ምክንያቱም የኢራን ጀነራሎችና የጦር አዛዦች በእስራኤልና በአሜሪካ ድንገተኛ ጥቃት ላለመገደል ሲሉ ሳምንታትን ሙሉ ከምድር በታች ባሉ ኮንክሪት የተሰሩ ምስጢራዊ ባንከሮች ውስጥ ተቆልፎባቸው ነው የሚኖሩት። እነዚህ መሪዎች እርስ በርሳቸው ለመነጋገርና መረጃ ለመለዋወጥ ሲሞክሩ የሚፈጥሩት መደናገጥና ውጥረት እጅግ አስቂኝ ደረጃ ላይ ደርሷል። ሙሉ በሙሉ ተስፋ ቆርጠዋል። አንዱ ባንከር ውስጥ ያለው ጀነራል ሌላኛው ባንከር ውስጥ ካለው መከላከያ ሚኒስትር ጋር ለመገናኘት የደህንነት መስመሮችን መፈለግ አለበት። ያ ደግሞ ሰዓታትን ይወስዳል። ሀገሪቱ በጦርነት ላይ ናት። መሪዎቿ ግን ከምድር በታች ተደብቀው እርስ በርስ መደማመጥ አቅቷቸዋል። ይህ ማለት የኢራን ወታደራዊ መዋቅር ሙሉ በሙሉ ሽባ ሆኗል ማለት ነው። ትዕዛዞች ከመሪው ተነስተው ግንባር ላይ ላሉት ወታደሮች እስኪደርሱ ድረስ ሜዳው ላይ ያለው እውነታ ተቀይሮ ይገኛል። ይህ ደግሞ ለአሜሪካና ለእስራኤል ታላቅ ስትራቴጂካዊ የበላይነት ሰጥቷቸዋል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ በዲፕሎማሲ መዘግየትና መስተጓጎል እጅግ ተበሳጭተዋል። በሌላ በኩል ደግሞ የኢራን መሪዎች ከምድር በታች ሆነው የህልውናቸውን የመጨረሻ ደቂቃዎች እየቆጠሩ ነው። ይህ ድርድር ሳይሆን የድመትና የአይጥ ጨዋታ ነው። ዋናው ጥያቄም ይህ ነው። በአካል ሊገኝ የማይችል ፊቱ የተጎዳ ምስጢራዊ መልእክተኞች ከሌሉ በስተቀር ትዕዛዝ ማስተላለፍ የማይችል መሪ እንዴት ሆኖ ነው ሀገር ሊመራ የሚችለው? ዋሽንግተን የምትደራደረው ከእውነተኛው የኢራን መሪ ጋር ሳይሆን በባንከር ውስጥ ከተሸሸገ የድምፅ ጥላ ጋር ነው። የመካከለኛው ምስራቅ ቀውስ የመጨረሻው መዳረሻ ላይ ደርሷል። የኢራን እስላማዊ ሪፐብሊክ የውስጥ መዋቅር በሳይበርና በአየር ጥቃት ብቻ ሳይሆን በራሱ በፍርሃት ሰንሰለት ውስጥ ወድቋል። ሲአይኤ እና ሞሳድ የፈለጉትን አሳክተዋል። ኢራንን ያለ መሪ አስቀርተዋታል። ቀጣዩ ወታደራዊ እርምጃ ምን ይሆን? የቴሄራን ባንከሮችስ እስከ መቼ መሸሸጊያ ይሆናሉ?